እንዴት ናችሁ? በመጨረሻ ኤችቲኤምኤል ፎርምን ካየን በኋላ ይሄን የመሰለ ኤችቲኤምኤል ብቻ ኤችቲኤምኤል እና ሲኤስኤስ በመጠቀም እንደዚህ አይነት ፎርም ክሬት እናደርጋለን አብረን። ስለዚህ ይሄን ፎርም ምንድነው የተሰራው በኤችቲኤምኤል እና ሲኤስኤስ ነው የተሰራው። ስለዚህ እናንተም ይህን ኮርስ ከጨረሳችሁ በኋላ ይህን ሌሰን ከጨረስነው በኋላ በራሳችሁ እንደዚህ አይነት ኤችቲኤምኤል ፎርም መስራት ትችላላችሁ ማለት ነው። ስለዚህ ስለ ኤችቲኤምኤል ፎርም የሆነ ቲዮሪ ፓርት እና ከዛ በኋላ ወደ ኮድ ሴሽኑ እንገባለን። ስለዚህ እዚህ ጋር ምንድነው ኤችቲኤምኤል ፎርም እንዴት ነው የሚዘጋጀው የሚለውን ነገር ስናይ ኤችቲኤምኤል ኢንፑት ታግ ኢዝ ዋን ኦፍ ዘ ሞስት ኢምፖርታንት ኤሌመንት ኢን ኤችቲኤምኤል ፎርም። ኤችቲኤምኤል ፎርም በምናዘጋጅበት ታይም ኤችቲኤምኤል ኢንፑት ታግ በጣም አስፈላጊ ኤሌመንት ነው እንደዚህ አይነት ፎርሞችን ለማዘጋጀት ማለት ነው። ኢት ኢዝ ዩዝድ ቱ ኮሌክት ዩዘር ኢንፑት ሰች አስ ቴክስት ሊሆን ይችላል፣ ኢሜይል፣ ፓስወርድ፣ ነምበር፣ ዴት፣ ፋይል አፕሎድ እና ሞር ሁሉም ይሄ ፎርም ላይ ዌብሳይት ላይ ዲስፕሌይ ሆኖ የምታዩዋቸው ፎርሞች የሚሰሩት ምን ላይ ነው ማለት ነው? እነዚህ ኢንፑት ታግን በመጠቀም ነው ማለት ነው ክሬት የምናደርገው። ስለዚህ ቤዚክ ሲንታክሱ ምን ይመስላል የሚለውን ስናይ ይሄኛው እንትን የለውም፣ ክሎዝ ታግ የለውም፣ ጀስት ስታርት ታግ ብቻ ነው ያለው ኢንፑት ኤሌመንቱ። ስለዚህ ኢንፑት ብለን እንጀምራለን። ከዛ ቴክስት ታይፕ ነው የምንፈልገው። ቴክስት ታይፕ ምን አይነት ታይፕ ነው የምንፈልገው? ፓስወርድ ሊሆን ይችላል። ፓስወርድ ሲሆን ባይ ዲፎልት ምን ያደርገዋል? የምናስገባውን ኤሌመንት አስዩም እዚህ ጋር አይ ቲንክ ፓስወርድ አለው። ያ ፓስወርድ ሲሆን እዚህ ጋር ምንድነው የምናስገባውን ኤሌመንት ባይ ዲፎልት ምን ያደርገዋል? ሃይድ ያደርገዋል። እዚች ጋር የሆነን ቁጥር በምናስገባበት ታይም ምን ይሆናል? ሃይድ ይሆናል እንደዚህ ማለት ነው። ኢሜይል ስታስገቡ ኢሜይል ስታንዳርድ እንድትጠይቁ እንድታስገቡ ያስገድዳቸዋል። እነዚህ ቴክስት ፊልዶችን ኔም ምናምን ሊሆን ይችላል። እነዚህን ምን ያደርጋል ማለት ነው? ባይ ዲፎልት የሚሰጣቸው ቫሊዩ አለ። ስለዚህ ታይፑ ምንድን ነው? ቴክስት የሚለውን ቴክስት ከሆነ እነዚህ ስም ለመጻፍ ምናምን ከሆነ ቴክስት እናደርገዋለን። በመቀጠል ደግሞ ኔም የኢንፑት ፊልዱ ኔም እንሰጠዋለን። ይሄ ከዳታቤዝ ጋር በተያያዘ የሚገናኝ ነገር ስላለው እዛ ላይ ስንደርስ እናየዋለን። ያን ያህል እንትን የሚያስጨንቃችሁ ነገር አይደለም ማለት ነው። ስለዚህ ኔሙ እናስገባለን። ፕሌስ ሆልደር ብለን የምንጠራው ደግሞ ምንድን ነው? ብራውዘር ላይ ሬንደር በሚሆንበት ሰዓት ላይ እዚች ጋር ከታች ቴክስት ኢንፑት ፊልዷ ላይ ኢንተር ዩር ኔም የምትለዋን ያቺ ኢንፑት ፊልዷ ላይ ዲስፕሌይ የምትሆኗን ቴክስት ምን ብለን እንጠራዋለን? የኢንፑት ፕሌስ ሆልደር ብለን እንጠራዋለን ማለት ነው። ስለዚህ ቤዚክ ሲንታክሱ ኢንፑት ታግ ቤዚክ ሲንታክሱ ምን ይመስላል ማለት ነው? በመጀመሪያ ኢንፑት የምትለዋን ቴክስት ፊልድ እናመጣለን። ከዛ በኋላ ምን እናደርገዋለን? ታይፕ እናስገባለታለን፣ ኔም እናስገባለታለን፣ ፕሌስ ሆልደር እና ደግሞ ሪኳየርድ ሆነ ለምሳሌ የሆነን ፊልድ ኢምፒቲ የሆነን ፊልድ ሰው ሰሚት እንዲያደርግብን ከፈለግን ሪኳየርድ የምትል ኪወርድ አለች፣ እሷንም እናስገባታለን ማለት ነው። ስለዚህ ከላይ የተጠቀሱትን ወደታች ወርዶ እዚህ ጋር ዲፋይን ለማድረግ ይሞክራል። ታይፕ ብለን የምንጠራው ምንድነው? እነዚህ ዲፋይን ደ ታይፕ ኦፍ ኢንፑት የኢንፑቱ ታይፕ ለምሳሌ ቴክስት፣ ኢሜል፣ ፓስወርድ ሊሆን ይችላል። ፎን ነምበር ብለን እንጠራዋለን። የፎን ነምበርን ያቺ ቴክስት ፊልድ ከነምበር ውጪ ያቺ ቴክስት ፊልድ ከነምበር ውጪ እንዳትቀበል ነው የሚያደርገው ማለት ነው። በመቀጠል የምናየው ምንድነው? ኔም የምትለው አይደንቲፋይ ለማድረግ ነው። ኢንፑት ፊልዱን አይደንቲፋይ ለማድረግ ነው። ባኪንድ ጋር የተያያዘ የባኪንድ ዳታዎችን ፕሮሰስ ለማድረግ የሚያስፈልገን ነው። ይሄ ኔም ብዙ የሚያስጨንቃችሁ ነገር አይደለም። ትንሽ ነገሩ አድቫንስ እያደረግነው ስንሄድ በቀላሉ ተረዱታላችሁ ማለት ነው። በመቀጠል ደግሞ ፕሌስ ሆልደር የምንለው ሾው ሂንት ቴክስት ኢንሳይድ ቴክስት ቦክሱ ቴክስት ቦክሱ ጋር ዩዘሩ ምንድን ነው የሚያስገባው፣ ምን ቫሊዩ ነው ኤክስፔክት የሚደረግበት ያንን ኢንፑት ፊልድ አክሴፕት ሊያደርገው የሚችለውን ዳታ ምን አይነት ዳታ ነው የሚለውን ሂንት የሚሰጠው ምንድን ነው ማለት ነው? ፕሌስ ሆልደር ብለን እንጠራዋለን ማለት ነው። ስለዚህ እዚህ ጋር የሆነ ያህል የምንጠቀማቸው የኢንፑት ኮመንድሊ የምንጠቀማቸው ታይፖች ምን ምንድን ናቸው የሚለውን ነገር እናያለን። ቴክስት ያው ሲንግል ላይን ቴክስት ኢንፑት ለምሳሌ ስማችንን የምናስገባበት ፊልድ፣ እነዚህ ቴክስት በእንትን የሚቀበሉ ቴክስቶችን የምናስገባው ከሆነ ፎርሙ ላይ ያንን እንዲቀበል የምንፈቅድለት ከሆነ ምን እናስገባለን? ቴክስት የምትለዋን ታይፕ እናስገባለን። ፓስወርድ ሲሆን ደግሞ ባይ ዲፎልት ሃይድ ያደርገዋል።
ሂድን ኢንፑት ካራክተር እነዚህ ፓስወርዱን ልክ እኛ ማስገባት በምንፈልግበት ታይም ልክ ማስገባት ስንጀምር አውቶማቲካሊ ምን ያደርገዋል? ሃይድ ያደርገዋል ማለት ነው ቴክስቱ። ኢሜይል ፎር ኢሜይል ኢንፑት ኢሜይላችንን ኢንፑት የሚቀበል አይነት ነገር ከሆነ ዊዝ ቫሊዴሽን አለው። ይሄኛው @gmail.com የሚል ነገር ከሌለው ዳታው ምን ማድረግ አንችልም? ሰብሚት ማድረግ አንችልም። ነምበር እና እነዚህ ደግሞ ኢንፑት ፊልዱ ለምሳሌ ኤጅ ከሆነ ቴክስት አበበ ለምሳሌ ኤጅ ፊልድ ማስገባት የነበረበትን ቦታ ላይ ከበደ ብሎ ቢጽፍ ሴንስ የለውም። ስለዚህ ኦንሊ ነምበር ብቻ እንዲጠቀም የምንፈልግ ከሆነ እናደርገዋለን ማለት ነው። ያችን ኢንፑት ፊልዷ ታይፖ እናደርጋታለን ነምበር ብለን እንጠራታለን። ዴት ሰዓት እነዚህ ዴት ፒከሮችን ኢንፑት ዴት ፒከር ምን ያደርግልናል? ሰሌክት ያደርግልናል። ሬዲዮ ኦፕሽን ብለን የምንጠራው ደግሞ ምንድነው? እዚህ ጋር አንድ ሜል ኦር ፊሜል ለምሳሌ ጀንደር የሚል ኢንፑት ፊልድ ቢኖረን ያቺ ጀንደር የምትለው ኢንፑት ፊልድ መቼም አንድ ሰው ሁለት ሜል ኦር ፊሜል ሊሆን አይችልም። ሜል ነው ኦር ደግሞ ፊሜል ነው። ስለዚህ ሁለቱንም ተመሳሳይ ጾታ ሊኖረው አይኖረውም። ስለዚህ ይሄኛው ደግሞ የምንጠቀመው ምንድን ነው ማለት ነው? ሬዲዮ የምትል ታይፕ እናስገባላታለን። ቼክ ቦክስ ደግሞ ከሆነ መልቲፕል ለምሳሌ አንድ ሰው የሆነ የሚወደውን ምግብ ሊስት ተደርጎለት ከዛ ቼክ 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 እያደረገ ከአንድ ከሁለት ከሶስት በላይ ምግብ ሊወድ ይችላል። ስለዚህ ያን ምግብ ሴሌክት የሚያደርግበት ወይ ምን ብለን እንጠራዋለን? ቼክ ቦክስ በማድረግ ያቺ ኢንፑት ፊልዷን ቼክ ቦክስ በማድረግ ሰውየውን መልቲፕል ኦፕሽኖችን ሴሌክት እንዲያደርግ ማድረግ እንችላለን ማለት ነው። ፋይል አፕሎድ ሲሆን ደግሞ ራሱ ፋይል የምትል ታይፕ አለች። ያቺን ፋይል የምትለዋን ታይፕ ክሊክ በምናደርግበት ሰዓት ሴሌክት ማድረግ የፈለግነውን ፋይል ከሎካል ኮምፒውተራችን ሴሌክት እንድናደርግ ያደርግልናል ማለት ነው። ከዛ ሰሚት ያው ፎርም ሰሚት ስናደርግ ወደ ባክኢንድ ስንልክ ፎርሙን የምንጠቀመው ታይፕ ነው። ሪሲት ያስገባነውን ፎርም ሰሚት ሪሲት ያስገባነውን ፎርም ክሊር ማድረግ ማጽዳት ዲሊት ማድረግ ከፈለግን ሪሲት የምትል ታይፕ አለች። እሷን እንጠቀማለን። ያው በተን ጀነራሊ በተንን ታይፑ እናደርገዋለን በተን እናደርገዋለን። ከለር ፒከር አለ። ከለር ፒከር ማለት ከለርን ፒክ የምናደርግበት ወይ ነው። ሬንጅ ስላይደር ኢንፑት የሆነን ማክሲመም ለምሳሌ እዚህ ጋር አሁን ምን አለ? ኢንፑት ሬንጁ ከ0 እስከ 100 ማክሲመሙ ደግሞ 100። ስለዚህ ስላይድ እያደረግን ፕሮግረስ የምናሳይበት ወይ ነው ማለት ነው። ቴሌፎን ደግሞ እዚህ ጋር ስልክ ከሆነ ስልክ ቁጥር ስናስገባም በእንደዚህ አይነት ቫሊዴት ማድረግ እንችላለን። የዌብሳይት ዩአርኤል ሰርች እና ሂድን ፊልድ ኖት ቪዚብል ቱ ዩዘር። ስለዚህ ይሄኛው ደግሞ ለዩዘሩ እንዳይታይ የምንፈልገው ነገር ከሆነ ታይፑ ምን እናደርገዋለን ማለት ነው? ሂድን እናደርገዋለን ማለት ነው። ይሄኛው ምንድነው ማለት ነው? የኤችቲኤምኤል ኢንፑት ፊልድ ኤችቲኤምኤል ኢንፑት ታግ ዲስክሪፕሽን ነው። ስለዚህ በቀጣይ ቪዲዮ ደግሞ ያንን ቅድም ያሳየኋችሁን ፎርም እንዴት እንደሰራን እንዴት እንደሚሰራና እንዴት መስራት እንዳለብን አብረን እናያለን። አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። እወዳችኋለሁ።